እኛ ጋር ነው የሚገኘው። እነ ሼክ ሙሳና ባልደረቦቻቸው ሀመልተን ቲቪ የማን ነው? የማን ነው? በምን ትገልጻላችሁ? መሆኑ አላሁ አክበር የኛ ነው። አላሁ አክበር አላህ ያቆይልኝ፣ አላህ ያስፋልኝ፣ አላህ ይጠብቅልኝ። ራሱን የቻለ ባጀት አላህ ካላዊ ይመድብልኝ። ይሁን አይደለም? ሚዲያ ማለት ብር ተሰብስቦ እሳት ውስጥ መጨመር ነው። እሳቱ መጨመር ማቃጠል። አንድ ዳዋ አሁን እዚህ በሊቱ ይህ ብቻ አይደለም፣ በሚሊዮን የሚቆጠሩ ሰው ነው የሚከታተለው ማለት ነው። አሜን አላሁም አሜን። ለነሱ መድቦ ለሁላችንም አላህ ይመድብልን። አሜን አላሁም አሜን። ሌላው ለቤት ኪራይ አላህ ሱብሓነሁ ወተዓላ በቤት ኪራይ የሚሰቃዩ የሚገኙ በደንብ ይዘጉት። ለቤት ኪራይ ብቻ ተቀብላችሁ ነው እንጂ የምትመልሰው። አላህ በቤት ኪራይ የሚሰቃዩ ከቤት ኪራይ አላህ ያውጣ። አሜን አላሁም አሜን። ወላሂ ስንት ወጣቶች እኮ ትዳር ፈልጎ የኋላ መቼ የሚያስገባቸው ምን መሰለው? የቤት ኪራይ ነው። አላህ ሱብሓነሁ ወተዓላ ዲኑም ያላት ቤቱም ያላት ስራም ያላት ምኑም ያላት የተሟላት አላህ ጀባ ይበልላቸው። ከቤት ኪራይ የሚሰቃዩ አላህ በዚህ ለሊቱ ወጣ ለሚባል አላህ ይወስድልን። አሚን አላሁም አሚን። አሚን አላሁም አሚን። ማለት ነው ወራጃለ አደባባይ ሳይሸግር እሺ አላሁ አክበር ማድረግ አልቻለም። በቃ አርባ አምስት በቃ ሰዓቱ ከሰፈረው ወደ ወመሃሉ ሰፍ እንድትመለስ ነው። በቃ ኡስታዝ እነሱ አፉ በሉ። በቃ ሰዓቱ ከሰፈረው ልትወጣ ምን እናደርግ? በዱዓ ይሸኛል። ሰላም አይ አኪቦ ከሲድኒያ ማ አረበው ቀልሜ ጋር ንዲ ማቀልም ወረበ ዋና ሞተሩ ለነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ነበረች ነው እናታችን ኸዲጃ። አላሁ አክበር ካሽ ነው እኮ ቡዱቤ አይደለም ይታያል። 30 ሺህ እስቲ ባላህ ልንታደስ በደንብ ነይቱና ለዚህ ሂታችን እጁ አንድ ይሄ 35,000 ሁለት 35,000 ሁለት 35,000 ሁለት ምን ነው ቅራ ምን ነው ምንም ማድረግ አልተቻለም። በቃ አለብኝ ብላ አንድ እህታችን ሶፊያ ኸድር የምትባል ልጅ እዚሁ በራፍ ድረስ አምጥታ ማለት ነው። እዛ የዘካተል ፊጥር ብር እየሰበሰብን ነበረ፣ ዱቄት ነው ማለት ነው። እዛው ባለንበት ወጣ የዘካተል ፊጥር መስሎናል። እባካችሁ የሀጃ አለብኝ ለመስጂዱ አድርጉልኝ ብላ 30 ሺህ ብር ይሆናል። ወላሂ እየነየት ዝም ብለህ ነፃ የለም ነይት ብለህ 5 ብር እንኳን አስገባ፣ 1 ብር እንኳን ብትሆን ዝም ብለህ አስገባ። ይሰበራል። ሰበር ዜና ያ ረብ ኸይር አድርግልኝ። አሜን በሉ።